አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በአዳማ 10 ኪሎ ሜትር ርቀት አካባቢ ጥቃት መሰንዘሩን ተከትሎ የአዳማ ከተማ የብልጽግና ባለስልጣናት ከፍተኛ ሽብር ውስጥ መግባታቸው ተገለጸ። የአማራ ወጣቶችን በከተማዋ ነዋሪ ሆኑትን እያሰሩ እንዳለም ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። በፋኖ ኃይሎች ጥቃት የተሰነዘረባቸው የአዳማ ዙሪያ ቀበሌዎች በአሁኑ ሰዓት በከፍተኛ የአብይ አህመድ ወታደሮች መጨናነቃቸውም የተነገረ ይገኛል። በዚህ ዙሪያ የፋኖ አመራሮችን ለማግኘት ጥረት እያደረግን እንገኛለን። ከ100 ቢሊዮን ብር ያላነሰ በመንግስት ከፍተኛ ባለስልጣናትና በታዋቂ ሰዎች በሙስና መዘረፉን የጠቅላይ ኦዲተር ባለስልጣን ማስታወቁ ተመለከተ። የፌዴራል ፖሊስ ሰሞኑን በህዝብ ተወካዮች ምክር ቤት ቀርቦ ያደረገው ሪፖርት ላይ እንደተመለከተው ከሆነ 98 ቢሊዮን ብር በከፍተኛ የመንግስት ባለስልጣናትና በታዋቂ ሰዎች መዘረፉ ታውቋል። አብይ አህመድና ፕሮፌሰር ብርሃኑ ነጋ መንግስታዊ ሌብነት ፈጽሞ የለም እያሉ በሚገልጹበት በዚህ ወቅት ነው በመንግስት ባለስልጣናት ወደ 100 ቢሊዮን ብር መዘረፉ የተመለከተው። ይህን ተከትሎ የግል ሚዲያዎች ወደ ህዝብ ተወካዮች ምክር ቤት ገብተው ዘገባ እንዳይሰሩ መከልከላቸውንም ያገኘነው መረጃ ያመለክታል። በድምፃዊ ቴዎድሮስ ካሳሁን ዙሪያ የታሰሩ ሰዎች 7 መድረሳቸው ተመለከተ። በድምፃዊ ዙሪያ ዶክመንተሪ ፊልም ለማዘጋጀት በአገዛዙ ሰዎች በኩል እንቅስቃሴ መጀመሩም ተመልክቷል። ተመልካቾቻችን ሌሎች መረጃዎችን ይዘን ወደ እናንተ መተናል። ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር በመሆን አብረናችሁን ዘልቃለን። መልካም ቆይታ፣ መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምናለህ? እንዴት ሰነበትክ? እንዴት ነው የሳምንቱ የረፍት ቀናት እንዴት ናቸው? እንዴት አለፉ? እንግዲህ ዛሬ ሰኞ ነው፣ የሳምንቱ የመጀመሪያ የሥራ ቀን ነው። ብዙዎች ባለፉት 2 ቀናት በአገራችንም ሆነ በአገራችን ዙሪያ ያሉትን መረጃዎች እንግዲህ ዛሬ ላይ ሆነን ነው በሰፊው የምናነሳው። እንዴት ሰነበትካቸው 2ቱን ቀናት? ደህና ነኝ መሳይ። ያው ቢዚ የተለያዩ ስራዎች ነበሩኝ፣ ስብሰባዎች፣ አንዳንድ ማዘጋጃቸው ነገሮች ነበሩ። እንደገና ከፋሚሊም ጋር ብቻ ቢዚ ዊኬንድ ነበረኝ። ያሬድ እንግዲህ በርካታ ነገሮች ተነስተዋል። ቀደም ሲል በመግቢያ ላይ የጠቀስኳቸው 3 መረጃዎች አሉ። ከዛም ባሻገር የተለያዩ በኢትዮጵያ እና በዙሪያ ባሉ ጉዳዮች ላይ የምናነሳቸው ዜናዎች አሉ። እነሱን አንዳንዱን በመረጃ ደረጃ እናቀርባለን፣ የተቀሩትን በሰፊው እንመለከታለን። ከድምፃዊ ቴዎድሮስ ካሳሁን እንጀምር። እንግዲህ ድምፃዊ ቴዎድሮስ ካሳሁን በተመለከተ በተለይ በአገዛዙ መንደር መረጋጋት የቻሉ አይመስልም። በባለስልጣናቱም በደጋፊዎቻቸው በተለያዩ እምነት ተከታዮች ብዙ የብልጽግና መንደር ነዋሪዎች እየወጡ በድምፃዊውና በደጋፊዎቹ ላይ ከፍተኛ የሆነ ስድብ፣ ዘለፋ፣ ማስፈራራት እያደረጉ ነው ያሉት። አዳነች አቤቤ ከዚህ አንጻር በአዳራሽ ያን ሁሉ ዘለፋ ካቀረበች በኋላ አሁን ደግሞ በአዲስ አበባ ስቴዲየም ቴዎድሮስ ካሳሁንን በስም ባጠቅስም ጉዳዩ እንዳንገበገባት ምን ያህል እንዳበሸቃት በሚያሳይ መልኩ ነው ንግግር ያደረገችው። ባልተለመደ ሁኔታ ስሜቷን መቆጣጠር አቅቷት ያደረገችው ንግግር ግምት ላይ የጣላት እንጂ ሌላ የሚያስገኝናት ነጥብ የለም። ለማንኛውም በድምፃዊ ዙሪያ አሁንም አልተረጋጋም። ብልጽግና ዶክመንተሪ ፊልም እያዘጋጀ ነው። ካሙዙ ካሳና ረዳት ፕሮፌሰር ነቢዩ ባዩ የሚመሩት አንድ የዶክመንተሪ አዘጋጅ ግብረ ኃይል መቋቋሙንም ሰምተናል። ድምፃዊን በተመለከተ የተለያዩ ወንጀሎች ተፈብርከው ይህንን እናቃለን ብለው ምስክርነት የሚሰጡ ሰዎች እንደዚሁ ተመልምለው ስልጠና እየተሰጣቸው እንዳለ ነው አንከር ሚዲያ ባገኘው መረጃ ላይ የተመለከተው። እንግዲህ አደንዛዥ ዕፅን በተመለከተ የጦር መሳሪያ በስቱዲዮ ውስጥ ተገኝቷል፣ እንዲሁም ከጽንፈኛ ኃይሎች ጋር ይገናኛል የሚሉ ወንጀሎች ተዘጋጅተው ይህም በደንብ እናቃለን የሚሉ ለጊዜው ስማቸውን ለማግኘት እየሞከርን ነው። ግን በአብዛኞቹ የመንግስት ኪነ ጥበብ ሰዎች ለመንግስት ጋር አብረው እጅና ጓንት ሆነው የሚሰሩ የኪነ ጥበብ ሰዎች በምስክርነት ተመልምለው ስልጠና እየተሰጣቸው እንዳለም ነው የሰማነው። እንግዲህ የታሰሩት ሰዎች 7 ናቸው። 2ቱ ነው እስካሁን ለፍርድ ወይም ደግሞ ፍርድ ቤት የቀረቡት። ምን ማለት ይቻላል? ብልጽግና አልተረጋጋም ያሬድ። መሳይ፣ ብልጽግና ሊረጋጋ አይችልም። እኔ አለመረጋጋታቸው ነው የማይገርመኝ። ለምን መሰለክ? ላለፉት 2 ዓመታት ሌላው ፓርቲ ገና ምርጫ ራሱ ሳያስብ እነሱ ምርጫ ተኮር ዝግጅት ሲያደርጉ ነው የነበረው።
አብዛኛው የኮሪደር ልማት ስራ እነዚህ አዲስ አበባን የማስዋብ አንዳንድ የታወቁ ከተሞች ውስጥ የተደረጉት ርብርቦች በጠቅላላ ባለፉት 2 ዓመት ውስጥ የተሰሩ የ2 ዓመት አንዳንዶቹ በለብ በጥድፊያ የተሰሩ ፕሮጀክቶች ናቸውና ገና ያኔም ጭምር ይሄ ሩጫ ምርጫ ተኮር ነው የሚል ውይይት ሁሉ ከሰዎች ጋር እናደርግ ነበር በአንዳንድ ሚዲያዎችም ጭምርና ብዙ ለፍተዋል። በዚህ ምርጫ የኢትዮጵያን ሕዝብ በተለይ አዲስ አበባ ነዋሪ ኢምፕረስ ለማድረግና ህዝቡ እነዚህን የተብረቀረቁ ፕሮጀክቶቻቸውን አይቶ ተደምሞ እነዚህ ሰዎች ትንሽ ቢቆዩ ተጨማሪ ስልጣን ብንሰጣቸው ሙሉ ኢትዮጵያን በአጭር ጊዜ ውስጥ ያሳምሩልናል የሚል እምነት እንፈጥራለን። ቢያንስ በብዙ ሰዎች ዘንድ እየገፋናቸው ቤታቸውንም እያፈረስን ምን እያልን ግን ይሄንን ነገር ሲያዩት ይደመማሉ ተብሎ እዛ ላይ በጣም ከፍተኛ ገንዘብ አውጥተው ወይዘሮ አዳነች እያንዳንዱን የአዲስ አበባ ኮሪደር ልማት የተሰራባቸው መንገዶች ለእያንዳንዱ የካቢኔ አመራር በጠቅላይ ሚኒስትሩ ትዕዛዝ ይሄን አቅጣጫ ገሌ ያዝ ይሄን አቅጣጫ ገሌ ያዝ እየተባለ ትልቅ ግብረ ኃይል ተሰማርቶ ሌት ተቀን ነው ሲሰሩ የነበረው እና ሙሉ ትኩረቱ በሌሎች ነገሮች ሰውን መሳብ ባንችል እንኳን ቢያንስ በዚች አሳይተን ብልጽግና እየመጣልህ ነው፣ ጥጋብ እየመጣ ነው፣ ሀብት እየመጣ ነው፣ ይሄ የሚብረቀረቀው ነገር ሁሉ ነገ በህይወትህ ላይ ኢምፓክት አለው ብለን እሱን አሳይተን ይሄን ምርጫ እናልፋለን የሚል ካልኩሌሽን ነበራቸው። ቁጭ ብለው ተወያይተው ተነጋግረውበት ብዙ ገንዘብ ለሌላ ፕሮጀክቶች የተያዙ ገንዘቦች ጭምር እዚህ ብርቅርቅ ፕሮጀክታቸው ላይ አውለው እንደውም ባንድ የዛሬ ዓመት ተኩል አካባቢ ራሳቸው ወይዘሮ አዳነች ይሄ የኮሪደር ልማቱ ቀጥታ የተያዘለት ከፍተኛ በጀት የለም ከሌሎች በጀቶች ሁሉ አምጥተን ወደ ከ90 ምናምን ቢሊዮን ብር በላይ የመደብ ነው በኋላ የተወሰኑ ቤቶችን አፍርሰን የሚሸጡት መሬቶች ሁሉ በዶላር ስለሚሸጡ በእጥፍ እናተርፍበታለን የሚል ወደ 45 ቢሊዮን ግድም ገንዘብ ኢንቨስት እናደርጋለን ወደ 90 ምናምን የሚጠጋ ቢሊዮን እናተርፍበታለን ተብሎ የተጀመሩ ብዙ ልፋቶች ከምርጫ ተኮሮች ናቸው። የቴዲ ዘፈን መጣና የኢትዮጵያን ሕዝብ እነሱ መስጠው ድጋፍ እናገኛለን ብለው በጓጉበት በዚህ በምርጫ ወቅት የቴዲ ዘፈን ከ100 ሚሊዮን በላይ የሚሆነውን ሕዝብ ዳስ ጥለናል፣ ተከፍተናል፣ ያገዛዝ ስርዓቱ አስርቦናል፣ ከኑሯችን ተገፍተናል፣ ከመሃል ተገፍተናል፣ የኛ ቀየ ፈርሶ ለሌሎች ቦታው ተሸንሽኖ ተሰጥቷል። የጥቂት ሀገራቸው ያልሞተችባቸው ሀገራችን አልሞተችም እያሉ የተለያዩ የሃይማኖት ተወካዮች አርቲስቶች ምኖች እየወጡ ብዙ ነገር ነው እየለፈለፉ ያሉትና አዎ ብልጽግና አንዱ ያደረገው ነገር የብዙ ሚሊዮኖች ሀገር ጨልሞባት ጥቂቶች ደግሞ ሀገር ያልሞተባቸው በአንድ ጀንበር ሚሊዮነር የሆኑ በዝርፊያ በምን ከአርቲስቶች ከታዋቂ ሰዎች አንስቶ በኋላ እንመጣበታለን የ100 ዓመት ደሞዛቸው 100% ሴቭ ቢደረግ በአካውንታቸው ውስጥ ያለውን ገንዘብ የሩቡን ሩብ እንኳን የማይሞላ ሰዎች የሀብት ምንጫቸው ከየት እንደሆነ ሳይታወቅ የትላልቅ ህንጻ ባለቤቶች የቤት ባለቤቶች እና የብዙ ሚሊዮን ብር ባለቤቶች አድርጎ ጥቂት 1% እንኳን ሊሞሉ የማይችሉ ሰዎች አገር ያልሞተችባቸው ያላሰቡት ዓለም የመጣላቸው ውስኪ የሚራጩ ጮማ የሚቆርጡ ዓለማቸውን እያዩ ላሉ ሰዎች አገራቸው አልሞተችም። 100 ሚሊዮን ምናምን የሚጠቃ ህዝብ ግን አገሩን አጥቷል፣ የአገር ባለቤትነቱን አጥቷል፣ ተነጥቋል፣ ሐዘን ውስጥ ገብቷል፣ ችግር ውስጥ ገብቷል፣ እየተራበ ነው፣ ልጆቹን ማስተማር አቅቶታል እና ያንን አደባብሰው ሊያልፉት የነበረው ነገር ነው ቴዲ መጥቶ በዚህ ዘፈኑ የገለጠው እንትናቸውን ጭንብላቸውን ነው የገፈፈው። ስለዚህ
በዛ ምክንያት ነው በማያቆም ሁኔታ ከታዋቂ ሰዎቻቸው አንስቶ አርቲስቶቻቸው ፖለቲከኞቻቸው ከጠቅላይ ሚኒስትር አንስቶ ከንቲባ በለው በየቦታው ያሉ ሰዎች ቲክቶከሮቻቸው በየቀኑ ሲያላዝኑ ሲበሳጩ ሲቆጡ ሲሳደቡ የሚውሉት ቴድሮስ ይሄን ሁሉ ልፋታቸውን ዜሮ ነው ያስገባውና የዛ ፍራስትሬሽን ነው መሳይ የወይዘሮ አዳነችም አሁን በቅርቡ ስቴዲየም ውስጥ ያደረጉት ለሁለተኛ ጊዜ ያደረጉት ንግግር የብስጭት ነው ከቨር ሊያደርጉት አይችሉም በቃ ቴዲ የተናገረው እውነታ ህዝቡ ያውቀዋል እኮ አዲስ ነገር አይደለም ህዝቡ የሚኖረውን ስቃዩን ቴዲ የተናገረው ግን ወደ ኋላ መመለስ አይቻልም ያሬድ በጣም አስገራሚ ነገር ነው እንግዲህ ሶስተኛ ሳምንቱ መጣ አልበሙ ከወጣ ጉዳዩ ከመድረክ ላይ እንዳይጠፋ አጀንዳው ነው እንዲዘልቅ ያደረጉ ያሉት ራሳቸው ብልጽግናዎች ናቸው ያው የሚችሉትን ያህል ያደረጉ ነው ዘፈኑ ለማጣጣል ሞከሩ በተለያየ አቅጣጫ መጡ የኛ ነው ለማለት ሁሉ ሞከሩ አንድ ሰሞኑንም ያንዲ የኦሮሞ የፖለቲካ ድርጅት መሪ ነኝ የሚል ወጥቶ እንደው አስተካክሉ እንኳን መረጃ መሰብሰብ ቢችል ጥሩ ነው በዚህ ለአቅመ አዳም የደረሰ ነው ምናልባት እድሜውም ከ30 40 በላይ ሊሆን የሚችል ግለሰብ ነው ምን እየተደረገ እንዳለ እንኳን ኢትዮጵያ ውስጥ አያውቅም ስለ አንድ ሰው በቂ መረጃ ሳይኖረው በአደባባይ በድፍረት የተናገረውን ሰምተናል ቴዲ አፍሮ ኦሮሞ ነው ስለዚህ በቅርቡ ይቅርታ ጠይቆን ወደኛ ይመጣል የሚል ንግግር ሰማንና ሰሞኑን እንደው መዝናኛ አተን ነበር እንደ መዝናኛም ስንከታተለው የነበረ ግለሰብ ነው እንግዲህ መሬቱንም የኛ ነው ሲሉ ነበር አሁን ደግሞ ወደ ሰው መጡ ለማንኛውም ንዴታቸው በሽቀታቸው ቀጥሏል ሰባኪያን በተለይ የፕሮቴስታንት ፓስተር ነን የሚሉ ሐሰተኛ ነቢያት እየወጡ ቴዲ አፍሮን ሲራገሙ ነበር በቅርቡ ደግሞ ኡስታዝ ያሲን ኑሩ የተባለ አንድ የሃይማኖት መምህር ነው እንግዲህ ሙስሊሞች ከፍተኛ ጉዳት ከፍተኛ እልቂት ሲደርስባቸው በወለጋ በተለያዩ የኢትዮጵያ አካባቢዎች የኢትዮጵያ ሙስሊሞች ለሌላው ይቅር እንግዲህ ለሰው ልጅ ሁሉ በኩል መጮህና መናገር የሚገባው የሃይማኖት አባት ለራሱ እምነት ተከታዮች እንኳን መናገር አቅቶት በአብይ አህመድ የቢዝነስ ኢምፓየር ውስጥ የገቡ ናቸው እሱን ጨምሮ ሌሎች ኡስታዞችም ተመሳሳይ በሆነ መልኩ ድምጻቸውን አጥፍተዋል ዛሬ ቴዲ አፍሮ ዳስጣል ሲል እንዴት ዳስጣል ብለ ተስፋ ታስቆርጣለም ተስፋ ስጥ እንጂ ብሎ መጣ እሱ ብዙ ጊዜ ተስፋ የሚያስቆርጡ ነገሮችንም ሲሰብክ የነበረ የሃይማኖት መምህር ነው ለማንኛውም እያንዳንዱን እያነሳን ማቅረብ የምንችለው አይደለም ነገር ግን ቴዲ አፍሮ ላይ አሁንም አደጋ ለመጣል አገዛዙ የተለያዩ ሴራዎችን እየጎነጎነ ይገኛል አንዱ ዶክመንተሪ ፊልም ነው እንግዲህ ካሙዙ ካሳነ ነብዩ ባዬ ይሄንን ለማከናወን እጃቸውን ሸሚዛቸውን ጠቅልለው ገብተውበታል ወደፊት የምናየው ነው እንደ ጃህዳዊ አረካት እንደ አኬልዳማ የተሰኙ የኢህአዲግ ዘመን ፊልሞች አይነት አሁንም ሊያሳዩን እየተዘጋጁ እንዳለ ነው መረጃዎች የሚያመለክቱት 7 ደርሰዋል ከማህሌት ሰለሞንና ከያሲን ኑሩ በተጨማሪ ሌሎች 5 ሰዎችም በቴዲ አፍሮ ምክንያት መታሰራቸው ታውቋል ሁለቱ የስቱዲዮ ጠባቂዎች እንደነበሩ ሌሎቹ እዛ ከሞምባሳ የቴዲ አፍሮ ኮንሰርት ጋር በተያያዘ የተለያዩ ስራዎችን ሲያከናውኑ የነበሩ እንደዚህ የቴዲ የቅርብ ሰዎች መታሰራቸው ታውቋል እስሩ ሊቀጥል እንደሚችልም ነው የሰማነው ወዴት ያመራ ይችላል አብረን በቀጣይ ነው አለን ግን አዳነች አቤቤን በተመለከተ እንግዲህ በአዳራሽ የተናገረችው እናስታውሳለን እርግማኑ አልቀራት ስድቡ አልቀራት የምትችለውን ያህል ከተናገረች በኋላ አልወጣላትም ስቴዲየም ደግሞ ደጋፊዎቿን ጠርታ ይህንኑ ስድብ ነው የቀጠለችው ለማንኛውም ከተናገረችው አጭሩን እንስማና በአጠቃላይ ማስተያየት እንሰጥበታለን ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ አዎ ችግር አለ ለችግሩ ምን መፍትሄ ይዘው መጥተዋል የታለ መፍትሄያቸው የትኛው ነው መፍትሄያቸው ምን የተሻለ ነገር ይዘው መጡ ይሄንን አመዛዝኑ ስድብ ሀገር አይገነባም እውነትን መካድ የተሰራን እውነት መካድ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን ጥያቄ የምትመልሱት እናንተ ናችሁ ያሬድ ምን ማለት እንደሚቻል አላቅም እንግዲህ ላንተ ድሉን ልስጥ ብልጽግናና ሐሳብ እሳትና ጭድ ናቸው ብልጽግና ካልክ ሐሳብ የለም
ብልጽግና የሐሳብ ጸር ነው። ለውይይት ጀርባውን ሰጥቶ ኢትዮጵያውያንን በኃይል አፍኖ እየገዛ ያለ ለመሆኑ ዓለም እየመሰከረው ነው። እኛ ባንናገር ዓለም ይናገረዋል። ብልጽግና ምናልባት እጅና ጓንት የሆነው ከድንቁርና ጋር ነው። እንግዲህ እነዚህ ደጋፊዎቿ ምናልባት አብዛኞቹ እንደምናውቀው በጥቃቅንና አነስተኛ ያደራጃቻቸው ናቸው። የሴቶቹም እንደዚሁ በሴፍትኔት በተለያየ መልኩ እንግዲህ ፖለቲካ ምን እንደሆነ ምናልባት ሰዎቹን ደጋፊዎቿን ማናናቅና ማጣጣል አይደለም፣ ግን በምን መልኩ ብልጽግና እንደሰበሰባቸው መረጃው በደንብ እጃችን ላይ የሚገኝ ስለሆነ ብዙ አንደነቅም። ግን የተናገረችው ምንድነው? አሁንም ሌላ መድረክ የሚያስፈልጋት ይመስለኛል። ምክንያቱም ሲጨርስም ሌላ ያለውጣላት እንዳለን የተረዳሁት የአዳነች ንግግር የኔን ቀደም ብዬ ያልኩህን ነገር ነው ያረጋገጠልኝ። ለመራጮቹ ነው አፒል እያደረገች ያለችው። አዎ ችግር አለ፣ ግን ቢሆንም እኛ እንደዚህ ሰርተናል። እነሱ ልክ ቴዲ አፍሮን አንድ ሌላ ተፎካካሪ ፓርቲ አድርጋ እኛን ሊያጣጥል ነው የመጡት። ስለዚህ ምርጫችሁ ድምጻችሁን ግን ለኛ ስጡ አይነት ጥሪ ነው እያደረገች ያለችው። ምንም ቢያወሩ ይሄው ሰርተናል፣ የሰራነውን ያጣጥሉብናል። እና እነዚህ ሰዎች ቅድም ያልኩ ነው ለዚህ 2 ዓመት ሌት ተቀን 24 ሰዓት ሲሰሩ የነበረው እና አንዳንዱ ቦታ በጥድፊያ በለብለብ ብዙ ስራዎች ጥሩ ስራዎች ተሰርተዋል እኮ፣ ግን አብዛኛው ትኩረት የነበረው ምርጫ ላይ አገሪቷ ከለውጥ ከጦርነት ልክ ከትግራይ ጦርነት ዋዜማን እንደመጣችም አትመስልም። አዲስ አበባ ላይ ያለው ሁኔታ ስታይ በአማራ ክልል ብቻ ወደ 4000 ትምህርት ቤቶች ናቸው ከጥቅም ውጪ ሆነው ትምህርት የማይካሄድባቸው። ትግራይ ውስጥ በተመሳሳይ ሁኔታ ጠቅላላ ያለው ወደ 8 ሚሊዮን በላይ የሚጠጉት ልጆች ትምህርት ቤት መሄድ ያልቻሉት በዛ ምክንያት ነው። ተፈናቅለው አስቸኳይ እርዳታ የሚፈልገው ቁጥር የትየለሌ ነው። ለዛ አይደለም እና አብይ ምላሽ መስጠት የፈለጉት ያንን ሁማኒታሪያን ያንን እነሱ በፈጠሩት ቀውስ የተጎዳውን የማህበረሰብ ክፍል መመለስ ግዴታቸው ነው። ግን ለምርጫው ማንንም ኢምፕረስ አያደርግልንም። እሱን ስላደረግን ሶዋት የፈረሱ ትምህርት ቤቶችን ሄደን በየገጠሩ አማራ ክልል ትግራይ ውስጥ ብንሰራ ለምርጫ ጠብ የሚል ነገር አይኖረውም። ስለዚህ እነዚህን በእኛ ጥፋትም ይሁን በምንም በጦርነቱ ምክንያት የደረሱ ጠባሳዎችን የደረሱ ጉዳቶችን በጠቅላላ እንደ መጋረጃ ሊሸፍንልን የሚችል ነገር ቢኖር የአዲስ አበባን ህዝብ እና ሌላውንም ህዝብ ለማስተዋወቅም እንዲመች ሌላው አካባቢም ያለው ህዝብ እንዲጓጓ ሙሉ ትኩረታችንን ያለ ሌላ አቅማቸውን ርብርብ ያደረጉት ከተሞች ላይ ነው። ምክንያቱም ይቺ ምርጫ ይሄንን የሚያብረቀርቅ ነገር በማሳየት ነው እንጂ ያንን ሰፈሪንጉን ጉዳቱን በጦርነቱ ልክኮ ይሄ ሰውነትህ በጣም ወይ የውስጡ ቤትህ ትርምስምስ ብሎ እያንዳንዱ ክፍል ፈራርሶ የቤትህ ዕቃ ቆሽሾ ተበላሽቶ ተሰባብሮ ወንበርህ አልጋህ ምንህ ቤቱን ግን ከውጪ ፋ አርገህ በግንብ ገንብተህ በሚያምር መስታወት አድርገህ ከውጪ ወደ ውስጥም ሰው አታስገባም። ከውጪ ለሚያልፈው ሰው ሁሉ ሉክ ጥሩ እንደዚህ ያለልን ማለት በወርቅ የመለበጥ መከራን ስቃይን የማህበረሰቡን ጉዳት በወርቅ ልባስ እንደመሸፈን ማለት እና ያንን ሁሉ የደከሙበትን ሊያበላሽባቸው ስለሆነ እየተናገረች ያላችሁ ዘፈኖቹን አትስሙ። እንዲህ ያለ የኛን ስራዎች የሚያጥላሉ ነገሮችን አትስሙ። የሰራነውን የምናሳያችሁን እያያችሁ ምረጡን ነው እና ይሄ ተራ ነገር እንዳልሆነ የምታየው በአዲስ አበባ ውስጥ በመንግስት የተዘጋጁ ስብሰባዎች በጠቅላላ ከክልልም ሰዎች ይምጡ ምን ይበሉ የኮሪደር ልማቶቹን ዞሮ ማየት ግዴታ ነው። ተጨማሪ ቀን ተጨምሮልህ የሆቴል አበሉሉ ምናምን የሆቴል ተከፍሎልህ
ከሁሉም ክልል የመጡ ሰዎች የአዲስ አበባን እንትን እያዩ በቴሌቪዥን ሁሉ እየተቀረጸ ለአፍሪካ ህብረት ስብሰባ የሄዱ ሰዎች ያለ ፕሮግራማቸው መንግስት ፕሮግራም አዘጋጅቶ እያዞረ በቴሌቪዥን ያስቀርጽ ነበር። ምሁራኖች ማንም ይጠራ ያን ፕሮጀክት ሚሊዮን ዶላሮችንም አውጥቶ ያሬድ በነገራችን ላይ ታዋቂ ስፖርተኞችን ከውጭ ሀገራት የተለያዩ ግለሰቦችን እያመጣ በህዝብ ወጪ ይህንን ምስክርነቱን እንዲሰጡ ያደርጉ ነበር። ኤግዛክትሊ የናይጄሪያን እነዛን የናይጄሪያ ህዝባውን ሳይረሳቸው አይቀርም። በልጅነቱ እሱ ያስባቸው የነበረው ዳንኤል ሞካቻን ምናምን ሌሎቹን ነካኑን ሰብስቦ መጥቶ ኳስ ሲጫወት ስቲል እሱ መፍጠር የሚፈልጋቸው ኢሜጆች አሉ አብይ እና አብይ ገጽታው የሚያስጨንቀው ሰው ነው። አንድ እሱ ነው። ሁለተኛው ግን ከቴዲ አፍሮ ሙዚቃ ጋር ተያይዞ ዙሪያውን የተፈጸሙት የሰብአዊ መብት ጥሰት ጉዳዮች፣ አሳሳቢ ጉዳዮች ሲሪየስ ይሄ ከነሱ ጩኸት ባለፈ ትኩረት የሚሰጣቸው ናቸው። የፌደራል ፖሊስ አንድ ባለስልጣን በይፋ ውሸት ነው ለቲክቫ በሰጡት መግለጫ ሰዎችም አላሰርንም፣ ቢሮውንም አልሰበርንም፣ ምንም አላረግንም ብለው የቅጥፈት የውሸት መግለጫ ለኢትዮጵያ ሕዝብ ዋሽተዋል። ግን እውነታው እሱ አይደለም። ሁለቱን ሰዎች ጨምሮ ፖሊስ የካዳቸውን ሰዎች ጨምሮ አንተ እንዳልከው ሁለቱ የህንጻው ጥበቃ ሰራተኞች ክፉኛ ተደብድበው መደብደብም አልበቃ ተብሎ በኋላ ለሚሰሩት ዶክመንተሪ ፊልም ምስክርነት እንዲሆኑ ይዘዋቸው ሄደው በአግባቡ አሁን ምን ሁኔታ ላይ እንዳሉ ራሱ ለማወቅ አይቻልም። አስቸጋሪ ሁኔታ ውስጥ ነው ያሉት። እንዳልከው ሞምባሳ የነበረውን የቴዲን ኮንሰርት በአንዳንድ ቴክኒካል ነገር በመደገፍም ላይ የነበሩ ሁለት ወጣቶች እንደዚሁ ምንም ምክንያት ሳይሰጥ ታስረዋል። የቴዲን የሶሻል ሚዲያ እና ሌሎች አንዳንድ ፕላትፎርሞቹንም እንደዚሁ አድሚኒስተር የሚያደርግለት አንድ ወጣት በተመሳሳይ ሁኔታ ታስሯል። ሌሎችም እንደዚሁ እየተሳደዱ እየተፈለጉ ያሉ። እሱን ሳንነካ ዙሪያውን ያሉትን ሰዎች ሰብስበን አስረን ከዛ እነሱን አስፈራርቶ ልክ ያኔ ኢቢሲ ላይ ያቺ ብርቱካን የምትባል ልጅ የደረሰባትን በደል ተናግራ ካለቀሰች በኋላ እሷን ወዲያው አስረው አስፈራርተው ቶርቸር እንትን ተደርጋ ቃሏን እንድትቀይር ተደረገች። ሌሎቹንም የሷ ላይ እንዲመሰክሩ የተደረጉትን ሰዎች ሁሉ አስፈራርተው ምን ብለው ይሄ የተመሳሳይ የሆነ ፓተርን ያለው የመንግስት ቅጥፈት ነው። ግን ደግሞ ያሳዝናል። የሰብአዊ መብት አሁን ከዚህ በኋላ ቴዲ ላይ ምንም ነገር ይዘው ቢመጡ ማንም የኢትዮጵያ ሕዝብ አያምናቸው። ይሄ ነገር ኦሬዲ ከውስጣቸው ሊክ አድርጎ ስለወጣ ግን የሚያስቡት ቢሮ ውስጥ እንዲያለ ሰነድ አገኘን ከነዚህ ኃይሎች ጋር አብሮ ይሰራ ነበር ምርጫውን ለማስተጓጎል ሆን ብሎ ነው ምናምን ነው። የቢሮውን ራሱ የውሸት ነው ይላሉ የፖሊስ እንትኑ። ግን በስነ ስርዓት የፌደራል ፖሊስ የለበሱ የታጠቁ ሰዎች ስቱዲዮስ ገብተው የተወሰነ ዕቃ ሰባብረው የተወሰነ ዕቃ ህዝብ ያያቸው ጭነው በመኪና ይዘው መሄዳቸው በበቂ ምስክር የተረጋገጠ ነገር ነው። መሳይ ቴዲ አፍሮ ዙሪያ የተለያዩ የአገዛዙ ባለስልጣናትና ደጋፊ ፓስተሮች ኡስታዞች የሚሰጡት እንዳለ ሆኖ አዳነች የተናገረችውን አንዳንድ በተለይ ከምርጫ ጋር ተያይዘው እንግዲህ ለህዝቡ ምርጫ እየሰጠች ነው። ምረጡን እንዲሰርተናል ምረጡን እያለች ነው። ለሷ አዳራሽ የሚከለክላት የለም፣ ስቱዲዮ የሚከለክላት የለም። ስቱዲዮም አይደለም አዳራሽም አይደለም። እንዲሁ ሰብሰብ ማለት የተከለከሉ ግን ምርጫ ውስጥ የገቡ ደግሞ አማራጭ ሐሳብ ያላቸው የላችሁም እያለች ነው። እንግዲህ ብልጽግና ሐሳብ ኖሮት እንግዲህ ይታይ ብልጽግና ሐሳብ ኖሮት ሌሎቻችሁ ሐሳብ የላችሁም አማራጭ የላችሁም ብሎ በድፍረት ለመናገር እንደ አዳነች አቤቤ እንደ አብይ አህመድ እንደው ዝም ብሎ ደፋር መሆን የሚያስፈልግበት ጊዜ ላይ ያለ ነው። ለማንኛውም ለነዚህ አዳራሽ ትፈቅዳለች ወይ? ያውን ለጠየቁት ሰልፍ ትፈቅዳለች ወይ? ሌላው ይቅር ለነዚህ አሁን እሷ ለሰበሰበቻቸው ሰዎች በነፃነት ሐሳባቸውን እንዲገልጹ እድሉን በሰጣቸው የሚናገሩትን የሚያደርጉትና የሚወስኑትን በደንብ ጠንቅቃ ታውቃለች። እስቲ ለህዝቡ እድሉን ይስጡት። ለምሳሌ ያሬድ በአማራ ክልል ህዝቡ ተናገረ።
ያሬድ ይሄ የአማራ ወጣቶች የተናገሩት ነው። እንግዲህ የፋኖ ታጣቂዎች አይደሉም፣ እኚህ ሰላማዊ ዜጎች ናቸው። እንኳን ልንመርጥ አይደለም ልናይ አንፈቅድም፣ ልናይ አንፈልግም ነው ያሉት። አማራ ክልል ፈጽሞ ምርጫ የሚታሰብ አይደለም። ይሄ የሁሉም ኢትዮጵያዊ ድምጽ ነው። እዛ አዳነች ስቴዲየም ውስጥ የሰበሰበቻቸው የሷ ደጋፊዎችም ድምጽ ነው። እውነተኛ እድሉና ውሳኔው ቢሰጣቸው አዳነች የሰበሰባቸውን ሰዎች ሳይ ትዝ ያለኝ ነገር መሳይ ምርጫ 97 ከመድረሱ በፊት የሚያዚያ አንዱና ከዛ በፊት የነበረው ሚያዚያ 9 እና 30 የሚያዚያ 29 እና 30 ሰላማዊ ሰልፎች ናቸው። አሁን እዛው ሙሉ አዳራሽ ውስጥ ያሉትን ሰዎች በማግስቱ እድል ቢሰጣቸው እሷ ያለበሰቻቸውን ልብስ ለብሰውም ያኔ ታስታውሳለህ የኢህአዴግ የንም ምልክት ያለበት ቲሸርት ሰጥቷቸው እሱን ገልብጠው ነው በማግስቱ የጣት ምልክት ስለውበት እና እንደውም አንዳንዶቹ ተጠይቀው አይ ያኛው የትላንቱ ላበል ነው ዛሬ ደግሞ ለሐቃችን ነው የመጣ ነው ያሉበት ሁኔታ ነበር እና ያገዛዝ ስርዓት ባለበት ቦታ ሁሉ በመንግስት አስተባባሪነት የሚዘጋጁ ሰልፎች ሁሌ ፎልስ አላርሞች ናቸው። የመንግስት የድጋፍ ሰልፎች ፎልስ አላርም ናቸው። ለአገዛዝ ስርዓቱ እውነት ይመስለው ይሆናል ግን ማታለያዎች ናቸው። ምክንያቱም እዛ ውስጥ የምታየው አብዛኛው ህዝብ ኢትዮጵያ ውስጥ በጠቅላላ በብዙ ሁኔታ መንግስት በዜጎች ህይወት ውስጥ በከፍተኛ ሁኔታ ጣልቃ የሚገባበት ፈላጭ ቆራጭ የሚሆንበት ነገር ከደርግ ጊዜ ጀምሮ የመጣ ነው። ከዛም በፊት ልናደርግ እንችላለን። መንግስት መሬት ሰጪ ነው። መንግስት ቤት ሰጪ ነው። መንግስት ቀጣሪ ነው። ብዙ ድርጅቶች አሉት። ስለዚህ መንግስት ትምህርት ቤት ውስጥ ለመግባት አንዳንድ ቦታ ለመታከም እንኳን በተለይ ወደ ታች ወደ ኑሯቸው ዝቅተኛ የሆነ ቦታ ላይ ያሉ ሰዎች ቀበሌ ሄደ ነፃ ህክምና ለማግኘት እንኳን ከቀበሌ ደብዳቤ ማጻፍ። ስለዚህ የአብዛኛው ህዝብ እጣ ፈንታና ህይወቱ በመንግስት መዳፍ ውስጥ ነው ያለው። መንግስት ሁሉን አድራጊ በሆነበት ሀገር ውስጥ ህዝብ ለመንግስት የሚሰጠው ድጋፍ በደርግ ጊዜም የመስቀል አብዮት አደባባይ የአብዮት በዓል ሲከበር የሚወጣው ሰው ሁሉ መንግስት ደግፈው አይደለም። ስትቀር ኮንሲኩዌንስ አለው። በአንድ ወይ በሌላ መንገድ ትቀጣለህ፣ ዋጋህን ታገኛለህ፣ አቴንዳንስ አለ። ስለዚህ በመንግስት መዋቅር ውስጥ ከቀበሌ አንስቶ በወረዳ በምን ያሉ ሰራተኞች በጠቅላላ በአንዳንድ የመንግስት መስሪያ ቤቶች ውስጥ እንዲያለ ቦታ መገኘት አቴንዳንስ ይያዝበታል። አንዳንዱ ጋር እኮ አንዳንዱ የመንግስት ቢሮስ ማስታወቂያ የሰራተኛ ቦርድ ላይ የነገው ሰልፍ ላይ መገኘት ግዴታ ነው። ከዚህ ምክንያት ከሐኪም ወይ የሆነ ነገር ካልገጠመ በስተቀር ግዴታ ነው። ካለበለዚያ በደሞዝ ወይ በሌላ በስራ ላይ ትቀጣለህ። ስለዚህ በእንዲህ አይነት ሁኔታ ተገዶ ሄዶ ዙሪያቸውን የሚያሞቃቸው የሚያጨበጭብላቸው ሰው እንደ የውሸት አላርም ነው፣ የድጋፍ ምልክት አይደለም። ግን ይሄን ማወቅ ቢፈልጉ ኖሮ እንደው ኢህአዴግ እኮ ምን ያህል በምርጫ 97 ልበ ሙሉ ሆኖ ሪስክ እንደወሰደ እኮ የምታየው በዛው በማግስቱ ሰልፍ ፈቀደ ለቅንጅት። እስቲ ኢትዮጵያ ውስጥ ላሉ ተቃዋሚ ኃይሎች በተለይ ጄኒውን ለሚባሉ ተቃዋሚ ኃይሎች ተመሳሳይ ሰልፍ ይፈቀድ። ተመሳሳይ ሰልፍ አይደለም መሳይ፣ አሁን በዚህ ወቅት ታላቁ ሩጫ እስቲ ይካሄድ። ከዛ ወይዘሮ አዳነች መልሳቸውን ያገኛሉ። የአድዋ በዓል እኮ ሚኒሊክ አደባባይ ዙሪያ ራሱ እንዳይከበር እኮ የተደረገው ህዝቡ ሰላማዊ ሰልፍ እንዳያረግ ላለፉት 5-6 ዓመታት ኢትዮጵያ ውስጥ መንግስትን የመደገፍ ካልሆነ በስተቀር ምንም አይነት ሌላ ሰላማዊ ሰልፍ ማድረግ አይቻልም። ኢቭን የሰላም ጥሪ ሰላማዊ ሰልፍ መንግስት ካዘጋጀው ውጪ በሌላ በማንም ማድረግ አይቻልም። የሲቪክ ማህበራት የሴቶች የሰብአዊ መብት ማህበራት ተሰብስበው የሰሜኑ ጦርነት በሴቶች ላይ ጉዳት ስላደረሰ የሰላም ሰልፍ እናድርግ ብለው አትችሉም ነው የተባሉት። እነ ዳንኤል ሽበሽን ጨምሮ ብዙ የምናውቃቸው ሰዎች ኮንሰርንድ ሲቲዝን ነን ብለው የሰላም ጥሪ ለማድረግ ሰልፍ ሲያዘጋጁ ሰብስበው ነው ያሰሯቸው። ይኸው ግማሾቹ ከሀገር ተሰደዋል።
እነ የሺዋስን ደጋግመው ነው የታሰሩት በዚህ ምክንያት ሰላማዊ ሰልፍ ለመጥራት የሰላም ጥሪ እናድርግ ስለተባለ የሰላም ጥሪ ለማድረግ ፕሬስ ኮንፈረንስ የጠራነውን ሲቪክ ማህበራት ፕሬስ ኮንፈረንሳችንን ወታደር ልከው ያዘጉብን ብቸኛው አካል ለጦርነትም ለመጥራት ስለ ሰላምም ለማውራት ለምርጫም ቅስቀሳ በለው ለምንም ብቸኛው አካል አሁን አገሪቷ ላይ የሚፈነጨው ያለምንም ፈላጭ ቆራጭ ገዢው ፓርቲ ነው። ስለዚህ ይሄ የሚያሳይ ምን ያህል ፍርሃት ውስጥ እንዳሉ እስቲ የኢሃፓን አሁን አብረው የጋራ መድረኩን ሰላማዊ ሰልፍ ይፍቀዱ እና ኢቭን በነጻነት እንኳን ለመቀስቀስ እንደነ ኢዜማ አይነት እኔ ደጋግመን አንስተናቸዋል። አይ ቲንክ መሳይ የሚሰሙን ይመስለኛል። በዓለም ታሪክ በምርጫ ወቅት ያገዛዝ ስርዓቱን በምርጫ ለማሸነፍ ለራሳቸውም ለአገዛዝ ስርዓቱም የሚቀሰቅስ ብቸኛ እጩዎች ያሉት ፓርቲ ማቀው ኢዜማ ነው። የኢዜማ እጩዎች ሰኞ እኛን ምረጡን ብለው የሆነ ነገር ይጽፉና ማክሰኞ ስለ ጠቅላይ ሚኒስትሩ የሆነ ነገር አስደማሚ ፕሮጀክት ይጽፋሉ እና እኛንም እነሱንም ሁለታችንንም ምረጡን እያሉ ነው የሚቀሰቅሱት። ስለዚህ ይሄ የሚያሳየህ ያው የጥርነፋው አፈናው የጭካኔውም ደረጃ እየበረታ መምጣቱን ነው። ሁለተኛ ደግሞ ፍርሃታቸውን ዲፕሊ መስጋታቸውን የቴዲ ሙዚቃ ፍርሃቱን ሰብሮ እንዲወጣ ያደረገው ህዝብ ምን ሊያደርገን ይችላል የሚለው ነገር አሳስቧቸዋል። አሁን በተለያዩ የኦሮሚያ ዩኒቨርሲቲዎች ውስጥ ተማሪዎች ከምግብ ጋር ከምን ጋር ተያይዞ በየዩኒቨርሲቲያቸው ሰልፍ እያደረጉ ነው። አንድ እሱ ወዴት ሊሄድ እንደሚችል አይታወቅም። ምክንያቱም ክልሉ በአፈና ውስጥ ያለ ህዝቡ እየተሰቃየ ያለ እነሱ የሚመጻደቁባቸው የኮሪደር ልማቶች እንዳሉ ሆነው የሚራበው ህዝብ እዛ ክልል ውስጥ በኑሮ ውድነት እየተሰቃየ ያለው ህዝብ ስፍር ቁጥር የለውም። ዛሬ አንድ ዜና እያየሁኝ ከትንሿ ዳቦ 10 ብር ትሸጥ የነበረው ዳቦ አሁን በዚህ ሳምንት ብልጽግና የስንዴ ነዶ ይዞ በስንዴ ሀገሪቷን አትረፍርፍ ያለው ለአፍሪካ እንደው ማስቀመጫ ሁሉ እናጣለን ይላል ጠቅላይ ሚኒስትሩ። አንድ ቦታ ላይ እንደው የስንዴው በስቶ አፍሪካን አጥለቅልቀን እንደው የምንቸገረው ማስቀመጫ ነው በሚባልበት ሀገር የዛች ዳቦ ላይ በአንድ ጊዜ 5 ብር ጨምሮ 15 ብር ገብቷል። ስለዚህ ምን ይሄ ሊያመጣ እንደሚችል ስጋት ውስጥ ናቸው ያሉት። ሁለተኛ አማራ ክልል ውስጥ የተሰማው ድምጽ አሁን ቅድም ያመጣው አይ ቲንክ በተከታታይ ሰሞኑንም ከፍተኛ ንቅናቄ የሚኖር ይመስለኛል። የትጥቅ ትግሉ በሰላማዊው ህዝብ ጭምር እየተደገፈ ሰው አቤቱታውን እያቀረበ ነው ያለውና ይሄ ጩኸት አሁን ዛሬ ባንሰማውም የሌላው ክልል ውስጥ ሁሉ ያለ ድምጽ ነው። ነገ በሌላው ክልልም ውስጥ ይፈነዳል የሚል ጥልቅ ስጋት ውስጥ ስላሉ ለዛ ነው እየወጡ ማስፈራሪያውንም ዛቻውንም ዘፈን የሰማውንም ዘፈን እንዲወጣ ገዛ ያደረገውን ሰው ሁሉ እንደ ትላልቅ ጠላት እየቆጠሩ ወደ ማሰር ወደ ማዋከብ የሄዱት እና አሁን ዶክመንተሪ ለመስራት ራሱ በዚህ ነው ያሉ የሚጨነቁት ጥልቅ ፍርሃት ውስጥ ስላሉ ነው መሰለኝ። ያሬድ እንግዲህ ብልጽግና ምናልባት ከቁጥር አንዱ ኢህአዴግ እነዚህ ቁጥር 2 ናቸው። ቁጥር አንዱ በብዙ መልኩ የሚሻል ይመስላል። ያው ከመቼም ከሁለት ሰይጣኖች አወዳደር ብትባል የተሻለ ሰይጣን ካልከው ቁጥር አንዱ ኢህአዴግ ሊሆን እንደሚችል ምንም ጥርጥር የለውም። ቢያንስ የተወሰነ ሰው መተንፈሻ ነበረው፣ ሰልፍ ያደርግ ነበረ፣ ስብሰባ ያደርግ ነበረ። እነዚህ ሰዎች በዚህ ዘመን ላይ ሁሉን ነገር ዝግ አድርገው ወደ ላይ ወደ ታች ወደ ጎን ወደ ግራ ወደ ቀኝ ምንም ሰው መተንፈስ እንዳይችል አድርገው አፍነውና እንደዚህ በከፍተኛ ጭቆና ውስጥ አድርገው ወጥተው በአደባባይ ደግሞ እንዲህ ሲመጻደቁ መስማት እውነት በጣም ያማል። አንዳንድ ጊዜ ምን አለ ያኛው ኢህአዴግ ከዛ ጋር የሆነ ነገር እንኳን ተደርጎ ሀገር ማዳን በተቻለ። እነዚህ ምንም ነገር የሚሰሙ የሚለሙም አይደሉም። እውነት ድንቁርናን በብዙ እጥፍ ይዘው የመጡ ናቸው። ደግሞ ራሳቸው የተሸነፉበትን ራሳቸው የከሰሩበትን እንደ ስኬት አደባባይ ወጥተው መናገራቸው ነው። ቀጥሎ የምናነሳው አጀንዳ ሰሞኑን እንግዲህ መነጋገሪያ ሆኗል። በህዝብ ተወካዮች ምክር ቤት የፌዴራል ፖሊስ ኃላፊዎች የስራ ሪፖርት ለምክር ቤቱ ያቀርባሉ። እዛ ላይ እንግዲህ የተናገሩት ነው
በኦዲት ምርመራ 98 ቢሊዮን ብር በባለስልጣናትና በታዋቂ ሰዎች ተዘርፏል አሉ። ይሄ እንግዲህ በጣም ትንሹ ኦዲት ሊያደርግ የሚችለው በጣም ውስን የሆነ ነው። ትክክለኛ ኦዲት ቢደረግና ሁሉም ነገር ግልጥልጡ ቢወጣ ምናልባትም በትሪሊየን የሚቆጠር የኢትዮጵያ ሀብት በባለስልጣናትና በታዋቂ ሰዎች በስርዓቱ ደጋፊዎች ለመዘረፉ ምንም ጥርጥር የለውም። ለማንኛውም ፌዴራል ፖሊስ የኦዲት መስሪያ ቤትን ሪፖርት ሲያቀርብ 98 ቢሊዮን ብር ተዘርፏል አለ። ይህ በጣም አስደንጋጭ ዜና ነው። ከ30 ሚሊዮን በላይ ኢትዮጵያዊ ከሞት ጋር ግብ በገጠመበት በዚህ ወቅት ላይ 98 ቢሊዮን 100 ቢሊዮን የሚጠጋ ገንዘብ በባለስልጣናትና በታዋቂ ሰዎች ተዘርፏል። ያሬድ ምን ማለት ይቻላል? አዎ ቅድም ያልኩህ ዓለማቸው ያልሞተባቸው ማለት እነዚህ ሰዎች ናቸው። እንደውም አንድ ሪፖርት ላይ ይሄን አናላይዝ ሲያደርግ የሀገሪቷን የዓመት በጀት 5% ነው በዚህኛው አንድ ስፔሲፊክ ኬዝ ይሄ አሁን 98 ቢሊዮን የተዘረፈበት ወይም በኢትዮጵያ ብር በዶላር ራሱ ወደ 134 ሚሊዮን ዶላር የሚደርስ ገንዘብ ነው የተዘረፈው። ዘራፊዎቹ ደግሞ ዝም ብሎ መንገደኞች አይደሉም፣ የመንግስት ከፍተኛ ባለስልጣናት እና ታዋቂ ሰዎች ናቸው። የሚያሳዝነው እነዚህ ሰዎች ናቸው ከታዋቂዎቹም ሰዎች ከባለስልጣናቶቹም አሁን ለምርጫ ነዶ ይዘው የቀረውን የፊት ጥርስህን ነቅለው ደግሞ የቀረውን ጥርስን እንድንነቅልልህ እድሜ ስጠን እያሉ ለኢትዮጵያ ሕዝብ ምርጫ ጥሪ የሚያደርጉት እነዚህ ሰዎች ናቸው። ይሄ ቀደም ሲል እኔ እንግዲህ ይሄ ዜና ሲወጣ ፕሮፌሰር ብርሃኑ ነጋ ምን እንደሚል ብሰማው ደስ ይለኛል። አንድ ንግግሩ ላይ እዚህ ሀገር ውስጥ በመንግስት ደረጃ የሚደረግ ትናንሽ በየቦታው ተቃቀን ሙስናዎች ይኖራሉ እንጂ በመንግስት ደረጃ በከፍተኛ መዋቅር ደረጃ የሚፈጸም ሙስና የለም ብሎ ለአገዛዝ ስርዓቱ የምርጫ ካምፔን የሰራ ሰው ነው እና ሶሪ እንስማው። ከዛ ሐሳብን ትቀጥላለን። እንስማው። በድምጽ አለ። ብርሃኑ ነጋ ሙስና በመንግስት ደረጃ ቀንሷል፣ በጣም ቀንሷል ብሎ ምስክርነቱን የሰጠበት እንስማና ትቀጥላለህ። ስቴት ሌቭል ያለው ኮራፕሽን ይሄ ከሎንግ ተርም ኮንትራክት ጋር ከስቴት እንትን ጋር ያለው ሙሉ ለሙሉ እንኳን ጠፋ ባትል ሲግኒፊካንትሊ ቀንሷል ብያለሁ። ያ ባይሆን በምንም አይነት ይሄ በስቴት ደረጃ ያለቁ ፕሮጀክቶችን ለመጨረስ የሚያስችል ገንዘብ አይኖርም ነበር። ፋክት one of the in terms of assessment በብዙ ኢንዲፔንደንት እንትኖች ላይ አናሊስቶችም እንትን የሚያደርገው including international ተቋማት exactly that where is the state getting all these resources to actually do all these projects እነኚህን ሁሉ ፕሮጀክቶችን just look at GERD. I mean it was እኔ ብርሃኑ ፕሮፌሰር ብርሃኑ እንደው በዚህ ደረጃ ባይሄድ ጥሩ ነበር። እንደው ትንሽ ከነክብሩ ቢቆይልን ጥሩ ነበርና አንደኛ ሆም ብሎ አንድ ሻጥ ያረጋት እንትን አለች። እንደው በስቴት ደረጃ የሚፈጸም ከኮንትራክት ከምናምን ጋር ኮራፕሽን የለም የሚለው እነዚህ ባለስልጣናት በጠቅላላ የዚህ 98 ቢሊዮን ሌሎችም አሁን እዚህ ላይ ያልተገለጹ አብዛኛዎቹ ዝርፊያዎች ከፕሮጀክት አግሪመንት ከኮንትራክት ጋር የተያያዙ ባለስልጣናቶቹ ጨረታ ሲወጣ ከጨረታ ጀርባ ድራማ እየሰሩ ከጨረታ ጀርባ ከቢዝነስ ካምፓኒዎች ጋር እየተዋዋሉ የተወሰኑ ስራዎችን እነሱ ለሚፈልጓቸው ሰዎች ብቻ እንዲሰጥ እየተደረገ ከጀርባ ገንዘብ እየተቀባበሉ including the prime minister ፓርላማው እኮ እንዳይጠይቀኝ ያለ ሰው እኮ ነው በድፍረት ይሄንን የምሰራውን የኮሪደር ልማት ፕሮጀክት ገንዘቡን እኔ ነኝ ያመጣሁት፣ ስንት ብር እንዳመጣው፣ ምን ያህል ብር እንደምጠቀም፣ የብር አፈጻጸሙ ላይ ስራውን ለሚሰሩ ሰዎች ኮንትራክት ሲሰጥ ምን አይነት ፕሮሲጀር እንደሚከተል
የሀገሪቷን ህጎች በአግባቡ ተግባራዊ ያደርጋሉ ወይ ምናምን ለሚለው እነዚህ አያገባችሁም። ገንዘቡንም መጠየቅ አትችሉም። ፕሮጀክቶቹ ሞዲት አይደረጉም። ብሩ ከየት መጣ ብላችሁ አሁን ብርሃኑ እዚህ ላይ ምን ይላል? እንደው ሁሉም የውጭ አናሊስቶች ሁሉ የሚሉት እንደው ቢዘረፍ ኖሮ ይሄ ሁሉ ብር ከየት መጥቶ መንግስት ይሄን ሁሉ ፕሮጀክት ይሰራል፣ ስለዚህ አይዘረፍም ማለት ነው ብሎ እንዲህ ያለ አናሊሲስ እንዲህ ያለ አመክንዮ እኔ እንደው ሌላ ዝም ብሎ በሌላ ሙያ በፕሮፌሰርነት ላይ ያለ ሰው ሆኖ ይሄን ቢናገር አይ ዶንት ማይንድ ኢኮኖሚስት እና በዚህ ደረጃ ያገዛዝ ስርዓቱ ወንጀል ለምን መደገፍ እንደፈለገ እውነቴን ነው። እኔ በታሪክ ውስጥ በጣም ትልቅ ጠባሳ ትልቅ ጥቁር ነጥብ ነው ፕሮፌሰር ብርሃኑ ጥሎ ሄደው። ግን እሱንም ተከትሎ ራሱ ጠቅላይ ሚኒስትሩ በእኛ ተቋም ውስጥ መንግስታዊ ሌብነት የለም፣ መንግስታዊ ሙስና የለም ይላል። ያሉት ማስረጃዎች ይሄ ራሱ እንግዲህ በገዛ ፓርላማው ውስጥ ባለስልጣን መንግስታዊ ሙስና እኮ ማለት መንግስት እኮ ማለት ሌላ ነገር እኮ አይደለም። መንግስታዊ ሙስና ማለት የኢትዮጵያ መንግስት ሄዶ ከኬንያ ላይ ወይ ከሆነ ሀገር ላይ ምናምን ገንዘብ ሲሰርቅ ማለት አይደለም እኮ። መንግስታዊ ሙስና ማለት የመንግስት ባለስልጣናት ፕሮጀክቶቻቸውን ሲሰሩ የመንግስትን ስራዎች ሲፈጽሙ ቼይን ባለው መንገድ ሙስና ያንን የተሰጣቸውን ስልጣን ተጠቅመው ዝርፊያ ያካሂዳሉ ወይ ነው። ይሄው 98 ቢሊዮን ከፍተኛ የዶላር እጥረት ያላት ሀገር 134 ሚሊዮን ዶላር የዘረፉት ባለስልጣናትና በእነሱ ዙሪያ ያሉ ታዋቂ ሰዎች ናቸው። ይሄ ትልቅ ወንጀል ነው። ዝም ብሎ ኮራፕሽን የምትለው አይደለም። እንደ ኢትዮጵያ ላለ ይሄንን የፈጸሙ ሰዎች በጠቅላላ ይሄንን የተባበሩ ሰዎች በጠቅላላ እነዛ በስም ትምህርት ቤት መሄድ በማይችሉት በሚራቡት የጤና ሕክምና ማግኘት በማይችሉት በመቶ ሚሊዮን በሚቆጠር በየቦታው ሰፈር የሚያደርገው የነዳጅ እጥረት የትራንስፖርት እጥረት በየመስሪያ ቤቱ ተመልከት። ይሄ ሁሉ ገንዘብ በሚዘረፍበት ሀገር ብዙ ቦታዎች ደቡብ ክልል ለ3 ወር ለ4 ወር መምህራኖች ደሞዝ አይከፈላቸውም ነበር። መንግስት የበጀት እጥረት ገጥሞታል ተብሎ ብዙ ቦታዎች የነዛ ድሃ ልጆቻቸውን በትንሽ ደሞዝ ልጆቻቸውን የሚያስተዳድሩ መምህራኖች ሐኪሞች ደሞዝ አይከፈላቸውም ነበር ለ2 ወር ለ3 ወር በጀት የለም እየተባለ መሳይ እና ያ በጀት የት እንደሄደ እንግዲህ ተመልከት። ባለስልጣናቶቹ ከደሞዛቸውም አልፈው ከሌሎች ጥቅሞቻቸውም አልፈው ከአንዳንድ መለስተኛ የኮራፕሽን ጥቅም እጅ መንሻ አልፈው ይሄን የሚያል የሀገሪቷን ከ5% በላይ የሚሆነውን የዓመት በጀት እነዚህ ግለሰቦች ኪስ ውስጥ ነው የገባው። አሁን የሚያሳዝነው የኢትዮጵያ ሕዝብ ግልብጥ ብሎ ወጥቶ ይሄን ብሬን የበሉትን ሰዎች እነማን ናቸው? የትኞቹ ባለስልጣናት ናቸው? ዛሬም ለምርጫ ይወዳደራሉ? አሁን ይሄ አንደኛው አርቲስት የሙስና ኬዝ እንዳለበት የአርቲስቶች ቲያትር ጉብኝት ምናምን እነ ፕሮፌሰር ረዳ ፕሮፌሰሩን ጨምሮ እጃቸው እንዳለበት ሁሉ ሌላ ቦታ ላይ ሪፖርት ተደርጓል። ስለዚህ እነማን ናቸው ከዚህ የ98 ቢሊዮን ዝርፊያ የኢትዮጵያን ማጅራት የ120 ሚሊዮን ህዝብ ማጅራት የተመታበት ዝርፊያን የፈጸሙት እነማን ናቸው? ህዝብ የማወቅ መብት አለው። እንደውም ይሄ ሳይታወቅ ብልጽግና ወደ ምርጫ መግባት የለበትም። የዘረፉት ሰዎች ናቸው እኮ አሁን ምረጡኝ እያሉ ከረባት አድርገው ቅስቀሳ የሚያደርጉት። ወይዘሮ አዳኖች ከዚህ ዝርፊያ ጀርባ እጃቸው ነፃ ነው። ሌሎቹስ? ስለዚህ የኢትዮጵያ ህዝብ አሁን ነው ብልጽግናን ይሄ በቂ ማስረጃ እንደው ይሄ ከሰባዊ ቀውሱ ከደረሰብን ጉዳት ሀገሪቷን ከማተራመስ ባልተናነሰ ዛሬ ለሚራበው ለሚሰቃየው ደሞዙ አልበቃ ብሎት ወር መድረስ አቅቶት ለሚቸገረው ከአንድ የከተማ ጫፍ ሌላ ከተማ ጫፍ የታክሲ ሳንቲም አፎርድ ማድረግ አቅቶት በእግሩ ለሚሄደው ሰው የነዚህ ዝርፊያዎች እጅ አለበት። በዛ ላይ አብዛኛው
የኮሪደር ልማቱን ጨምሮ ሪዞርቶቹ ምኖቹ ሁሉ ኦዲት የተደረጉ አይደሉም። የመንግስት በብዙ መንገድ በተለይ ደግሞ ጠቅላይ ሚኒስትሩ በቀጥታ የሚያሰራቸው ፕሮጀክቶች ቤተመንግስት ሪዞርቶች እንዳጠይቁኝ ብሏል። እስካሁን የጠየቀው የለም። ከነዛ ፕሮጀክቶች ደግሞ ይሄንን የሚያስንቅ በ5 6 በ10 እጥፍ የሚያስንቅ ገንዘብ ላለመዘረፉ ምንም ያለው ሁኔታ እሱን ነው የሚያሳየውና እንደ ሀገር እንደው ሌላ ሀገር ቢሆን ቶሎ ከፍተኛ ክራይሲስ እንትን ታውጆ ልክ እናንተ ጋር አንዳንዴ የፍሪዝ የሚያደርግበት የመንግስት እንትን አለ። በቃ በአስቸኳይ ይሄ ነገር እስኪጣራ ድረስ ባለስልጣናቶቹ ፕሮፋይል እስኪደረጉ ድረስ ተብሎ የተወሰኑ የመንግስት ዲፓርትመንቶች ላይ ምንም አይነት ስራ እንዳይሰሩ ሁሉ መደረግ ያለበት ነበረ በሌላ አገር ቢሆን ወይም ደግሞ አገሪቷ በጥሩ ሰዎች እጅ ወድቃ ቢሆን መሳይ ያሬድ ከየት እንደምጀምር አላውቅም። ምክንያቱም የአብይ አህመድ ራሱ መንግስቱ የተዋቀረው በሙስና መዋቅር ነው ያለው። ለምሳሌ በየክልሉ ይህንን የሙስና መዋቅር የሚመሩ ፌደራል መንግስት ጋር የተቀመጡ ባለስልጣናት አሉ። የአማራ ክልልን የሚመራው ተመስገን ጥሩነህ እንደሆነ ይታወቃል። አማራ ክልል የሚደረጉ ሙስና ሲባል ገንዘብ መስረፍ ብቻ አይደለም፣ ብዙ ነገሮች አሉበት። ተመስገን ጥሩነህ ነው የሚመራው። የኦሮሚያውን ሽመልስ አብዲሳና ምክትል ፕሬዝዳንቱ አወሉ አብዱ ነው የሚመሩት። የሶማሌ ክልሉን አህመድን ሺዴና የምንድነው የብልጽግና ፓርቲ ምክትል ፕሬዝዳንቱ ሁለቱ ናቸው የሚመሩት። የትግራይ ክልልን ከትግራይ አንፃር ምክንያቱም ትግራይ አዲስ አበባ ላይ ሀብት ያላቸው ባለሀብቶች አሉ። ከትግራይ አንፃር እንኳን የምንድነው የመስኖና ምናምን ቆላ ሚኒስትሩ ዶክተር አብርሃም በላይ ነው የሚመራው። ራሱ እንዳለ የደቡብ ክልልን ወይዘሮ አለምፀሐይ ጳውሎስ የምትባል ከሌሎች ጋር ሆና ነው እንደምትመራ መረጃው የሚያሳየው። አጠቃላይ ብልጽግና መዋቅር የሙስና መዋቅር ነው። አብይ ደግሞ ንጉሰ ነገስት ዘሙስና የሚል አክሊል የደፋ ሰው ነው። ኢትዮጵያ ውስጥ እንደዚህ መንግስታዊ ሌብነት እንደ ማፊያ ተደራጅተው ሀገሪቱን በአጥንቷ ያስቀራ ስርዓት ተፈጥሮ ማቅ ህወሓት በርግጥ ነበረ፣ ግን በዚህ ደረጃ ከላይ እስከታች ተዋቅረው ሀገሪቱን የአባት ቤት ሲዘረፍ አብረ ዘረፍ ብለው ሁሉም ተጠራርተው እየዘረፉበት ያለ ዘመን ቢኖር አሁን የብልጽግናው ዘመን ነው። ቀደም ሲል የጠቀስከውን እንውሰድ። ኢትዮጵያ ውስጥ እስቲ እስካሁን አብይ አህመድ ትልልቅ ሜጋ ፕሮጀክቶች የሚላቸውን አንድ ቀን እንኳን በጨረታ ግልጽ በሆነ ጨረታ የተሰጠ ወይም ያሸነፈ ኩባንያ አለ ወይ? ጠቅላይ ሚኒስትር ጽህፈት ቤት ነው ዋና የሙስና ቤት። ከባለቤቱ ጋር ሆነው ለማን እንደሚሸለም ለማን እንደሚሰጥ የሚወስኑት እነሱ ናቸው። እስቲ አንድ ደረሰኝ ተወራርዷል? የሆነ ነገር ህጋዊ ሂደቱን አልፎ ነው ያ ምንድነው ተቋራጭ ያንን ፕሮጀክቶች እየሰራ ያለው? አንድ ፕሮጀክት ለዚህ እንደው በምሳሌነት የሚጠቅሱት ካለ እዚህ ላይ የሚፈጸመው ዝርፊያ እውነት ለመናገር ከአእምሮ በላይ ነው። እቺ ምናላ 98 ቢሊዮን ብር ዝም ብላ መቅመስ ወይም ደግሞ ካለው ላይ እንደው በውቅያኖስ ላይ የጭልፋን ያህል የመውሰድ ቢቆጠር ነው እንዴ? ባልተለመደ ሁኔታ በዓለም ታሪክ በመሪዎች ደረጃ ሙስናን በአደባባይ እኮ የፈቀደ አብይ አህመድ ነው። ወላይታ ሄዶ የባለቤቱን የዳቦ ፋብሪካ የመረቀ ጊዜ ተናገረውን ምን ጊዜ እናስታውሰዋለን። እነሱ ከአርካይቫቸው ላይ አጥፍተውታል። ከምትዘርፉት ላይ 100 ሚሊዮን ዘርፋችሁ ከሆነ የ10 ሚሊዮን ትምህርት ቤት ብትሰሩ ህጋዊ ናችሁ እኮ ነው ያለው። በይፋ ሙስናን የፈቀደ ግለሰብ ነው። ይህንን እያደረገ መንግስታዊ ሌብነት የለም ይላል። እስቲ እንስማው። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ የማሸሸው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውለው የኢትዮጵያ ልማት ነው። የኢትዮጵያ መንግስት 100% ከፈለጋችሁ 1 ሚሊዮን% እርግጠኛውን የማውራው መንግስታዊ ሌብነት አያካሄድም። ውሸት ነው። የፈለገ ዓለም ተቋም የፈለገ ዓለም ሳይንቲስት መርምሮ መንግስታዊ ሌብነት አንድ ብር ሊያገኝብን አይችልም።
ያሬድ የተናገረውን ያደረገ ሰው ነው። በነገራችን ላይ ለምሳሌ በጣም ብዙ ኩባንያዎች እንደ እንጉዳይ ፈልተው በአንድ ጊዜ ቢሊዮነር የሆኑት በአብይ ምክንያት ነው። ይሄ 120 የሚባለው በአሁን ሰዓት ኦሮሚያ ላይ የተንሰራፋውና ህዝብን እየዘረፈና እየገደለ ያለው ቡድን በአምስት ቀን ውስጥ ነው ሚሊዮነር የሚሆኑት። ራሱ የኦህዴድ ብልጽግና በፕሮግራም ደረጃ ያዘ ነው። ውስጣዊ ሰነዳቸው ተገኝቷል። የኦሮሞ ተወላጅ የሆኑ 30,000 ሚሊዮነሮችን በአጭር ጊዜ ውስጥ መፍጠር አለብን አሉ። ሰርተው አይደለም፣ በአገዛዙ በኩል በሚቀርብላቸው የተለያዩ ጥቅሞች ነው። ይህንን በብዙ ማስረጃዎች እነ ስንቄም ባንክ ሌሎችንም በዝርዝር ማስቀመጥ ይቻላል። እንዴት በአንድ ጊዜ ከሀገሪቱ ብሔራዊ ባንኮች ሁሉ የላቀ ደረጃ የደረሰበት ምክንያት ከምንም ተነስቶ አይደለም። ለማንኛውም የተናገረውን ነው የሚያደርገው። ኩባንያዎችን ሲያበለጽግ በአሁኑ ሰዓት አዲስ አበባ ላይ ብዙ ሪል ስቴት የሚገነብዱ ታላላቅ የሪል ስቴት ኩባንያዎች ከአብይ ጋር በሽርክና ነው የሚሰሩት። ባለቤታቸው እነሱ ሊመስሉ ይችላሉ። እንደ ጥላ ከጀርባ ግን ትልቁ ባለቤት አብይ አህመድና ሚስቱ መሆናቸው ምንም ጥርጥር የለውም። ይሄን ወደፊት በሰነድም እየተረጋገጠ የሚጋለጥ ይሆናል። እንደዚህ ዘመን መንግስታዊ ሌብነት ስር የሰደደበት ዘመን የለም። እቺ 98 ቢሊዮን ብር ምን አላት የሚያስብል ነው። ያሬድ አብይ ምን መሰለህ እያለን ያለው ለኢትዮጵያ ሕዝብ በኢህአዴግ ጊዜ ህወሓቶች ከጫካም ከመጡ በኋላ የትግራይ ህዝብ በጦርነቱ ምክንያት ትግራይ በጣም ተጎድታለች ብለው ከትግራይ ልማት ጀምሮ ያቋቋሟቸው የኢንዳውመንት ፕሮጀክቶች ነበሩ። ማአት ድርጅቶች ናቸው። በኋላ እየበዙ ስኳር የሚነግዱ፣ ሲሚንቶ የሚነግዱ ምን የሚሉ በመንግስት በገዢው ፓርቲ ስር የተቋቋሙ ሀገር በሚያስተዳድረው ፓርቲ ስር መጨረሻ ነሜቴክም ጭምር ማለት ነው ተቋሞች ናቸው። ይታወቃሉ፣ ስማቸው ይታወቃል፣ ቦርድ አላቸው። የመንግስት ከፍተኛ የህወሓት ከፍተኛ ባለስልጣናቶች ናቸው የሚቆጣጠሯቸው። በየክልሉም እንዲሁ ዝም ብለው እንደ ጉና አልማ ምናምን እንዲፈጠር አንዳንድ ሁለት አረጉና በየቦታው ዋናው የሙስናው ሴንተር እነሱ ነበሩ። በእነሱ ስር ነበረ ያ ዝርፊያ ይካሄድ የነበረውና መንግስታዊ ሙስና የለም የሚል የሱ አይነት መዋቅር አልተከተልንም ነው። እሱን ምን አደረጉ እና አብይ በመንግስት ስር ኦፊሻሊ በአደባባይ ታውቀው የሚዋቀሩ ድርጅቶች እንዳይኖሩ አደረጉና በግለሰቦች ስም በሜቴክ እግር 20-30 ሜቴክን የሚያስንቁ ዘራፊ በግለሰቦች የሚመሩ ካምፓኒዎች ነው የፈጠሩት። እያለ ያለው ድሮ በገዢው ፓርቲ ስር በይፋ ህዝብ እያወቀ ይተዳደሩ የነበሩ የኢንዳውመንት ፕሮጀክቶች በስኳሩ ዝርፊያ፣ በነዳጅ ዝርፊያ፣ በመኪና አስመጭነት ዝርፊያ፣ በግብርናው፣ በመሬት ሽያጩ፣ በሁሉም ዝርፊያ ውስጥ ነበሩ። በህዳሴ ግድብ ዝርፊያ ላይ የነበሩ አብዛኛዎቹ ተቋማቶች የመንግስት ባለስልጣናት በይፋዊ የቦርድ አባላት የነበሯቸው በመንግስት በህግ የተቋቋሙ ነበሩ። እሱን ነው መንግስታዊ ዝርፊያ የሚልህ። ግን እንትኑን ቴክኒኩን ነው እና አብይ የቀየሩት። መንግስታዊ ዝርፊያ አለ፣ ግን በመንግስታዊ መዋቅር የተደራጁ ድርጅቶች ሳይሆኑ እና አብይ ለዚህ ዝርፊያ ያዘጋጇቸው ብልጽግና ለዚህ ዝርፊያ ያዘጋጃቸው ግለሰቦች እነዛን ድርጅቶች ተክተዋል። እነጉናን የሚያስንቅ አቅምና የመዝረፍ ብቃት ያላቸው በመንግስት ባለስልጣናት በጥንቃቄ ቁጥጥር የሚደረግባቸው ግለሰብ። ምክንያቱም ትልቁ ሩጫቸው ያኛው የህወሓት አካሄድ ሚድል ክላስ ለመፍጠር ያስቸግራል። ምክንያቱም እነዛ የብዙ በመንግስት ስር ያሉ የልማት በሚል የተዘጋጁ ተቋማቶች ናቸው። ስለዚህ ድርጅቶች ናቸው። ዞሮ የሚመሯቸው የድሮ ተጋዳላይ የነበሩ ሲኒየር የህወሓት አመራሮች የመንግስት እንትኖች ናቸው። ይሄኛው ግን በቃ ለዚህ ዝርፊያ የተመቻቹ ግለሰቦች የነዛን የተቋማቶቹን ጫማ አጥልቀው የመዝረፍ አቅማቸው ደግሞ በጣም በከፍተኛ ሁኔታ ጨምሮ
ስራዎቹን የሚሰሩት ድሮ አሁን የመንገድ ተቋራጭ ስራ የኮንስትራክሽን ስራ ምናምን ሲመጣ ለነዛ በመንግስት በገዢው ፓርቲ ስር ለተቋቋሙ የልማት ተብለው ለሚታሰቡ ድርጅቶች ይሰጥ ነበር ሙስናውን በእነሱ ስር ነበር አሁን ግን በእነሱ ምትክ አብይ ቤተ መንግስት ያስገነባ ደስ ላለው ለራሱ በሱ ስር ላለ አንድ ዘራፊ ቡድን ይሰጣል ሪዞርት ሲያስገነባ እንደዚሁ ያለ ጨረታ ያለምን እሱ ስለዚህ የግለሰብ ዘራፊዎችን ነው ይዞ የመጣው ያሁኑ መንግስታዊ ዝርፊያን የሚካሄደው ግን ያዘራረፍ ስልቱን በኢንዳውመንት በብናምን ስም ከሚሆን ይልቅ በአንድ ግለሰብ የሚጠራ አንድ ትልቅ የዝርፊያ ድርጅት ተፈጥራለህ ሁሉንም የገንዘብ በዛ ጉዳይ ላይ እሱ በሚኮንስትራክሽን ከሆነ ስራዎችን ወደሱ እንዲፈስ ታረጋለህ ከዛ ሰውዬ ጋር ግን በሚኖርህ የውስጥ ዲል ድርሻህን ተወስዳለህ እና አደባባይ ላይ ወጥተህ የመንግስት ዝርፊያ አይደለም ትላለህ በሆነ አጋጣሚ ከዛ ሰው ጋር ብትጣላ ወይ ከነዛ ግሩፖች ጋር ብትጣላ እነሱ ናቸው ብለህ እነሱን በሙስና ታስመጣለህ እና ስልቱን ነው ቀይረው የመጡት እንጂ ሙስናን አይደለም ያጠፉት መንግስታዊ ዝርፊያ ኢትዮጵያ ውስጥ አለ ሊያውም አይን ያወጣ ከኢህአዴግ ጊዜ በፐርሰንቴጅም በሺዎች ፐርሰንት የጨመረ የዝርፊያ አይነት አለ ከፖሊስ መርማሪ አንስተህ እስከ ከፍተኛ ሚኒስትሮች ጭልጥ ብለው ዝርፊያ ውስጥ ገብተዋል ግን ያዘራረፍ ስልቱ ግን በግለሰቦችን ነው ታዋቂ አሁን እኮ ተመልከት ሚኒስትሮችና ታዋቂ ሰዎች ሴሌብሪቲስ ለምንድነው ማይገለጠው እንግዲህ ሙስናን እንትን የሚሉ ከሆነ ማናቸው ባለስልጣናቱ ማናቸው ታዋቂ ሰዎቹ ለምንድነው በይፋ ማይገለጹት እውነት የምር አብይ አህመድ ቁርጠኛ ውሳኔ ከያዘ ለምንድነው ማይጋለጡት ችግሩ ያክር እየተተለተለ የሚሄደው ቤተ መንግስት ስለሆነ ነው ሄዶ መጨረሻ ላይ የሚነካው ቋጠሮ አብይ አህመድ ሰርክል ውስጥ ነው እዛው ክበብ ውስጥ ነው ይሁሉ የሚደረገው ለዛ ዝም ብሎ የጦስ ዶሮ ይፈልጋሉ ምናልባትም ሰሞኑን አንድ በፖለቲካል ተስማማቸው ነው የሆነ ሰው አስረው እስር ቤት በዛ ሂሳቡን አወራርደው ነገሩ አከተመጫውታው በቃ ሊሉም ይችላሉ ያሬድ አይ ወደዛ ነው የሚሄደው አሁን አየህ ፓርላማው ለሁለተኛ ጊዜ በዚህ ጉዳይ ላይ ተጨማሪ ማብራሪያና ውይይት የሚያደርግበት ሴሽን ላይ ጋዜጠኞች ሪፖርተር ይሄንን የ98 ቢሊዮን ዝርፊያ የፓርላማውን ሪፖርት ከዘገበ በኋላ ጋዜጠኞች የግል ጋዜጠኞች ወደ ፓርላማው እንዳይገቡ ተከልክለዋል እና የመንግስት ሚዲያዎች ብቻ እንግዲህ ከጥብቅ ማስጠንቀቂያ ጋር እነሱ እንዲገቡ ተደርጎ የግል ሚዲያዎች እንዳይገቡ የተደረገው ምናልባት ተጨማሪ ከፓርላማ አባላት ጭምር ጥያቄዎች የሚመጡ ከሆነ እና ያንን ውይይት ሰምተው ለህዝብ ይፋ እንዳያደርጉ ነው እና እኔም ሙሉ እምነትም የለኝም እነዚህ የ98 ቢሊዮን ዘራፊዎች በጠቅላላ ስማቸው ማንነታቸው ከባለስልጣናትም ከታዋቂ ሰዎችም በይፋ ይወጣል ብዬ አልጠብቅም እንደው እንዳልከው ጥቂቶችን ዜናውን እንደገና እንትን ከገጽታ ለማጥፋት ጥቂቶችን ተጠያቂ ሊያደርጉ ይችላል ይሆናል እንጂ በእርግጠኝነት በዚህ ምርጫ ውስጥ ካቀረቧቸው ብዙ እጩ ሚኒስትርና ሹመኞቻቸው መካከል በዚህ ሙስና ውስጥ የተዘፈቁ ታዋቂ ሰዎቻቸው ዙሪያቸውን ገና ብልጽግና በሆነ ነገር ሲነካ ብልጽግናን አትንኩብን አትተቹብን አገር እያለማ ነው አገር አልሞተችም እንዲህ ብላችሁ አትስፈኑ እንዲህ ብላችሁ አታልቅሱ ብለው ለቅሶህንም ብሶት አገላለጽህንም ሊመርጡልህ የሚዳዳቸው ሰዎች ያለ ምክንያት አይደለም የሚነጥፍባቸው ጥቅም አለና አሁንም የኢትዮጵያ ሕዝብ ይሄን ብቻ ሳይሆን ከዚህ ጀርባ ያሉትን ጠቅላላ ዝርፊያዎች ጭምር እነማን እንደሆኑ እንዲጋለጡም ጭምር ባገኘው መንገድ ሁሉ መንግስት ላይ ጫና በመፍጠር መጠየቅ አለበት ግን ይሄንን ውይይት በተለይ ከሙስናው ጋር ያለውን ለማሳየት እንግዲህ እንዲህ ያለ መንግስት ነው ምረጡኝ ገና በደንብ እንዳራቁታችሁ በደንብ እንድዘርፋችሁ ምረጡኝ ብሎ ቅስቀሳ ያደረገ ያለው የዚህ አይነት ስርዓት ነው አንድ ነገር እንትን ያረጋኝ ፕሮፌሰር ብርሃኑ ሲናገር በውጪ
ሪፖርት ምርመራዎችም ይሄ መንግስት እንደተመሰከረለት አድርገው የትኛውን ቢጠቅሱት ጥሩ ነበር። የትኛው ዓለም አቀፍ የሙስና መርማሪ ድርጅት ለኢትዮጵያ መንግስት ምን አይነት ራንክና ምን ሪፖርት እንዳወጣ ቢጠቅሱ ጥሩ ነበር። ምክንያቱም የሚታወቀው ከዛ በተቃራኒው ነው። መሳይ የፕሮፌሰር ብርሃኑ ነጋ ያው ያከተመ ያበቃለት ጉዳይ ነው። አንዴ ተንሸራትቻለሁ ብሎ ያው ቁልቁለቱን ተያይዞታል። ይሄም ብቻም አይደለም። በቅርቡም የምርጫ ቅስቀሳ ጋር በተያያዘ በተዘጋጀ መድረክ ላይ የሚያቀርባቸው አሃዞች የሚናገራቸው ስኬት ብሎ በሙሉ እውነት ለመናገር በሱ ስብዕና በሱ ዕውቀትና ልምድ ደረጃ ስታስበው እጅግ በጣም የምታፍርበት ነው። ከዚህ በፊትም እንደዚሁ የአማራ ክልል ብልጽግና ሰራዊት ላስገባ ምክንያት አድርጎ ያቀረበው የልዩ ኃይልን መፍረስ በተመለከተ ሆን ብሎ የአማራ ልዩ ኃይልን ለማፍረስ ያደረገው ውሳኔ መሆኑን እያወቀ ወጥቶ አደባባይ ላይ የሁሉም ፈርሷል፣ የኦሮሚያን ፈርሷል፣ ይሄ የተለየ አይደለም ብሎ የተናገረበት በድምጽ በቪዲዮ ማህደራችን የሚቀመጥ ነው። ነገ ምናልባት በዚህ አንፃር ክደትም ካለ ሌላም ነገር ካለ አደባባይ የምናጋልጠው ይሆናል። የብርሃኑ ነገር ምናልባት ከዚህ ምርጫ በኋላ ምን ሊያደርግ እንደሚችል አብረን የምናየው ነው። በቃኝ ብሏል ፖለቲካ። ከምርጫው በኋላ ወይ ጦረታ ዘመኑን ያሳልፋል ወይስ በሌላ ማለያ ቀይሮ ይመጣል ምናየው ይሆናል። እንግዲህ ከሙስናው እንውጣና አንድ ርዕሰ ጉዳይ ላይ እናተኩር። በተለይ ከደቡብ አፍሪካ እየተባረሩ ወይም ደግሞ ደቡብ አፍሪካ ላይ ከፍተኛ አደጋ እየደረሰባቸው ያለውን ኢትዮጵያንን በተመለከተ ነው። በጣም ይዘገንኑ እጅግ ጆሮን ጭው የሚያደርጉ ዜናዎች እየወጡ ነው። ኢትዮጵያውያን በቪዲዮ እየተቀረጸ በጥይት የሚደበደቡበት የሚገደሉበት፣ ቤቶቻቸው መደብሮቻቸው የሚዘረፍበት፣ ከሀገራችን ውጡ ሂዱና ሀገራችሁ ችግራችሁን አስተካክሉ ፊክስ ዩር ካንትሪ ነው ያሉት። እኛ ጋር መጣችሁ ይህንን ሀብት ከኛ መጋራት መሻማት አትችሉም ብለው ሰፊ የሆነ ዘመቻ ከፍተዋል ደቡብ አፍሪካውያን። ይህን ተከትሎ የተለያዩ ሀገራት እርምጃ እየወሰዱ ነው። የታንዛኒያ ፕሬዝዳንት የወሰዱት እርምጃ ግን ዛሬ በሰፊው በሚዲያዎች እየተዘገበ ይገኛል። በአገራቸው የሚኖሩ ደቡብ አፍሪካውያን በ48 ሰዓት ውስጥ ሀገሬን ለቃችሁ ውጡ ነው ያሉት። ለዚህ አጸፋ ምላሽ እየሰጡት። ያሬድ ጉዳዩ እንዴት እየተከታተልከው ነው? እጅግ ያሳዝናል። ኢትዮጵያውያን መዳረሻ አጥተው ነው ስደትን የመረጡት። ሀገራቸው መኖር አቅቷቸው ነው፣ ግን በሄዱበትም ሀገር ይገደላሉ። አሁን ደግሞ ውጡ ተብሏል። አሁን የመጣው በጣም ገፋ ያለ ትንሽ ጠበቅ ያለ ነገር ነው። እስካሁን ከአብይ አህመድ አገዛዝ በኩል ምንም የተሰማ ነገር የለም። እስቲ ምን ማለት ይቻላል በዚህ ላይ? በሳውዝ አፍሪካ እየደረሰ ያለው ነገር በእውነት በጣም የሚያሰቅቅ ነው። ያው ከዚህ በፊትም ምልክቶቹ ታይተዋል ደጋግመው እና የታንዛኒያዋ አዲስ መሪ የወሰዱት እርምጃ የሚደንቅ ነው። ግን ብዙ ሀገሮችም እንደዚህ ወጥተው ጥብቅ ማስጠንቀቂያ ሰጥተዋል ለሳውዝ አፍሪካ መንግስት። ይሄን ጉዳይ በአስቸኳይ ጥበቃ ማያረግ ከሆነ ለዜጎቻቸው የሚደርስባቸውን ጥቃት ማያስቆም ከሆነ ጠበቅ ያለ እርምጃ በእነሱም በኩል እንደሚወስዱ ብዙ ሀገሮች ጥብቅ ማስጠንቀቂያ ሲሰጡ አይቻለው። ከኢትዮጵያ በኩል የኢትዮጵያ ኤምባሲ አንዲት ማሳሰቢያ ለዛው ለተፈናቃዮቹ እና ለሳውዝ አፍሪካ መንግስት እንዲሁ ለስለስ ያለ ጥሪ አድርጎ አይቻለው። ግን ለዜጎቹ የሚጨነቅ መንግስት እንኳን ከሀገር ውጭ ላሉት አይደለም ሀገር ውስጥም ላሉት ዜጎቹ የማይራራ የዜጋ ቫልዩ ያልገባው ያገዛዝ ስርዓት ስለሆነ እኔ የኢትዮጵያ መንግስት እንደዛ አይነት ጠንካራ አቋም ይዞ ዜጎቹን ዲፌንድ ያደርጋል ብዬ አላስብም። ከአረብ ሀገሮች እንኳን ብዙ ሴቶችን ሲመልሱ በዛ አስቸጋሪ ፕሮጀክት ላይ እንኳን ከአረብ ሀገሮቹ ጋር በሚገኙ የገንዘብ ጥቅሞች ላይ ሰዎቹን መልሰን ኢትዮጵያ እኛ እናቋቁማቸዋለን ይሄን ያህል ብር ስጡን ምን ብለው ከቢዝነስ አንፃር ነው የዜጎችን ጥበቃ የሚያየው ያገዛዝ ስርዓቱና ኢትዮጵያውያኖች በዚህ እንዲህ አይነት አስፈሪ ነገር ሲመጣ ጥበቃ የሚያደርግላቸው የሚንከባከባቸው መንግስት ወይም መንግስታዊ ስርዓት ኢትዮጵያ ውስጥ የለም። ስለዚህ የእኚህ መሪ የታንዛኒያዋ ሴት ግን የወሰዱት እርምጃ ምናልባትም የብዙ አፍሪካን መሪዎችን የሚያነቃ ይመስለኛልና እንደውም ተዘግቷል እንጂ ሁሉም የአፍሪካ ሀገራት የደቡብ አፍሪካ መንግስት ይሄንን ጥቃት ማያስቆም ከሆነ ብለው በአፍሪካ ህብረት ጉሮሮውን አንቀው ወይ አገሪቷ ከአፍሪካ ህብረት ትውጣልን ብለው ሁሉ ጥያቄ
በአፍሪካ ህብረት ሳንክሽን ሁሉ እንዲጣልባት ሳውዝ አፍሪካ ላይ ማድረግ ጥያቄ ሁሉ ማቅረብ የሚችሉበት ብዙ እድል ነበር። ምክንያቱም ዜጎችን መመለስ ይቻላል፣ ግን ሲገደሉ፣ ሲደበደቡ፣ ንብረታቸው ሲዘረፍ ቁጭ ብሎ የሚያይ አንዳንድ ቦታዎች እንደውም አንዳንድ ከተሞች የሳውዝ አፍሪካ ፖሊሶች ጭምር አብረው ድርጊቱን ይፈጽማሉ። እና ያው የአፍሪካ ሀገሮች ደካማ ስለሆኑ ነው። እንደ ኢትዮጵያ ያለ መንግስት ደግሞ ያው ለዜጎቹ ብዙ የሚጨነቅም ስላልሆነ እንዲህ ያሉ ወንጀሎች ተደጋግመው ሊፈጸሙ ይችላሉ። ግን የእኚህን ሴት ፕሬዝዳንት የወሰዱት እርምጃ ምናልባት ሁሉንም ያነቃቸዋል ብዬ ተስፋ አደርጋለሁ። መሳይ ያሬድ እንግዲህ በደቡብ አፍሪካ ያለውን ሁኔታ በተመለከተ በሰፊው ሌላ ጊዜ የምንመለስበት ይሆናል። ኢትዮጵያውያን ከፍተኛ አደጋ ውስጥ ነው ያሉት። በሳውዲ አረቢያም እንደዚሁ ከ60 በላይ ኢትዮጵያውያን የሞት ቅጣት ተበይኖባቸው ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች ጩኸቱን አሰምቷል። እስካሁን ከአብይ አህመድ አገዛዝ በኩል ምንም የተባለ ነገር የለም። ለዜጎቹ ደንታ የሌለው ተጨማሪ ሰው ወደ ስደት ቢወጣ መንገዱን ከፍቶ የሚያባር አገሪቱን ለራሳቸውና ለራሳቸው ብቻ እንድትሆን አድርገው እየሰሩ ያሉ ሰዎች ናቸው። በጣም ያሳዝናል። ጉዳዩን በሰፊው የምንመለስበት ይሆናል። ያሬድ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም መሳይ ለሰጠኸኝ እድል አብረን ጥሩ ውይይት ነው ያደረግነው። እጅግ በጣም አመሰግናለሁ። ተመልካቾቻችን በዚሁ አብቅተን ለነገ ቀጠሮ በመያዝ እንሰናበታለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።